ሰላም ጤና ይስጥልን ክቡራን ተመልካቾቻችን ከካፋ ቴሌቪዥን ለዛቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኑ ነኝ። አብራችሁን ቆዩ። የህፃናት ቀንም በአፍሪካ ለ34ኛ ጊዜ በሀገራችን ደግሞ ለ33ኛ ጊዜ የህፃናት ተሳትፎና ጥራት ማሳደግ ጊዜው አሁን ነው በሚል መሪ ቃል በቦንጋ ከተማ ተከብሯል። አለምነሽ አቱሞ ተጨማሪ አላት። በመድረኩ የመክፈቻ ንግግር ያደረጉት የመምሪያ ኃላፊ ወይዘሮ ማዛ ኃይለማርያም በህፃናት መብቶችና ጥበቃ ዙሪያ ህብረተሰቡ ያለው ሚና ከፍተኛ ሊሆን ይገባል ብለዋል። የህፃናት መብቶች ማስጠበቅና ለችግር ተጋላጭ የሆኑትን መደገፍ ዙሪያ ህብረተሰቡ የሚጠበቀውን ሚና እንዲጫወትም አሳስበዋል። ለዚህም የሚሆን አሰራር መዘርጋት አስፈላጊ ነው ያሉት ኃላፊ ህፃናትን የሚመለከቱ ጉዳዮችን በማንሳት በህፃናት መብት ዙሪያ የግንዛቤ ማስጨበጫ ስራዎች በትኩረት እንደሚሰራም ገልጸዋል። ከነዚህም አንዱ የህፃናት ፓርላማ ማደራጀት ነው ያሉት ኃላፊ የተደራጁ የዞን ህፃናት ፓርላማ የተሰጣቸውን ኃላፊነት እንዲወጡም አስገንዝበዋል። የዕለቱ ተጋባዥ የሆኑ የከፋ ዞን ምክር ቤት ቋሚ ኮሚቴ ወይዘሮ አምናት ሀሰን ፓርላማን አስመልክቶ አንድ ሀገር የፖለቲካ ስርዓት እና ኢኮኖሚ እድገት ልማት ከሚመዘንባቸው መለኪያዎች አንዱ ተተኪ ትውልድ በሆኑ ህፃናት የሚሰጠው አገልግሎት ከፍ ያለ ነው ብለዋል። ቋሚ ኮሚቴ ሰብሳቢም አደረጃጀቱን በማጠናከር ቀጣይ የሚሰሩ የክረምት በጎ ተግባራትን ከሚመለከታቸው ጋር በመቀናጀት መስራት እንዳለባቸውም ጥሪ ያስተላልፋል። የህፃናት መብትና ጥበቃ ስራ ሂደት አስተባባሪ ወይዘሮ ንግስት ከተማ የህፃናት በዓልና እንዲሁም የህፃናት ፓርላማ አደረጃጀት ዙሪያ የጠነጠነ ሰነድ ቀርቦ ውይይት ተደርጓል። በስተመጨረሻም ከ4 ትምህርት ቤቶች የመጡ 9 አባላትን ያቀፈ የህፃናት ፓርላማ ተቋቁሟል። የሳይለም ወረዳ ምክር ቤት 14ኛውን የቀበሌ አፈ ጉባኤዎች የጋራ ፎረም በጂኢ ቀበሌ አካሂዷል። በቀበሌው የተከናወኑ የግብርና፣ ጤና፣ ትምህርትና አጠቃላይ በቅንጅት የመጡ ለውጦች በባለድርሻ አካላት ተጎብኝቷል። ዘገባው የሳይለም ወረዳ መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ነው። ቶፍሊያለው የወረዳው ዋና አፈ ጉባኤ አቶ ግርማ ከበደ በዚሁ ጊዜ እንደገለጹት የፎረሞች መካሄድ በየቀበሌዎቹ ይስተዋሉ የነበሩ የልማትና የመልካም አስተዳደር ችግሮችን ከመፍታት ባለፈ የአርሶ አደሮችን ምርትና ምርታማነትን በማሻሻል በምግብ ራሳቸው እንዲችሉ መነቃቃት እንዲፈጠር አድርጓል። ምክር ቤቱ በ2016 የበጀት ዓመት የተለያዩ ውሳኔዎችን በማሳለፍ በርካታ ተግባራትን ያከናወነ ሲሆን ከነዚህም መካከል በቀበሌ አፈ ጉባኤዎች የጋራ ምክክር ፎረም የታዩ ጠንካራ ጎኖችን ማስቀጠልና ድክመቶችን ማረም መቻሉ እንደሆነ አቶ ግርማ አክለዋል። የወረዳው ምክትል ዋና አስተዳዳሪ አቶ አማኑኤል አየለ በበኩላቸው ምርትና ምርታማነትን ለማሳደግ የሚያስችሉ ሰፊ ለም መሬቶች፣ ውሃና ምቹ የአየር ንብረትን ካለን የሰው ኃይል ጋር በማስተሳሰር በቴክኖሎጂ የተደገፈ ስራ መስራት ከሁላችን ይጠበቃል ብለዋል። አቶ አማኑኤል አክለውም አርሶ አደሮች በተለይ መሬትን በአግባቡ በመጠቀምና በአንድ ማሳ ላይ የተለያዩ የሰብል አይነቶችን በመስራት የራሳቸውን ኑሮ ለማሻሻል እያደረጉ ያለው ጥረት በሌሎች ቀበሌዎችም መስፋት እንዳለበት አሳስበዋል። የጂኢ ቀበሌ በጤናው ዘርፍ የጤና ትራንስፎርሜሽን አጀንዳዎችን ለማሳካት የተቀመጠውን አቅጣጫ መሰረት አድርጎ ሁሉንም ፓኬጆች በተሻለ መልኩ ተግብሯል ያሉት ምክትል ዋና አስተዳዳሪው በቀበሌው የተስተዋለውን ምርጥ ተሞክሮ በሌሎች ቀበሌዎችም መድገም አስፈላጊ ነው ብለዋል። በጋራ ምክክር ፎረሙ ላይ የንጹህ መጠጥ ውሃ፣ የድልድይ ግንባታና ሌሎች ጥያቄዎች በስፋት የተነሱ ሲሆን በቀጣይ በመንግስትና በህዝብ የጋራ ተሳትፎ ችግሮቹን ደረጃ በደረጃ ለመፍታት እንደሚሰራም አስረድተዋል። አቶ አማኑኤል የመንገድ መሰረተ ልማት ጥያቄ በአብዛኛዎቹ አካባቢዎች እየተነሳ ያለ ቢሆንም ልማቱ በተሰራባቸው አካባቢዎች ደህንነታቸውን ጠብቆ የመጠቀም ችግሮች ገዝፈው የሚስተዋሉ በመሆኑ እነዚህንም ችግሮች ማስወገድ እንደሚገባ አሳስበዋል። በጂኢ ቀበሌ የተካሄደውን የቀበሌ አፈ ጉባኤዎች ፎረምን ተከትሎ ዘርፈ ብዙ ጠቀሜታ ያላቸው የአረንጓዴ አሻራ መርሃ ግብር አካል የሆኑ ተግባራት በግለሰቦች ማሳ በወረዳው ከፍተኛ አመራሮች መሪነት ተጀምሯል። በፎረሙ ማጠቃለያ ላይ በአፈጻጸማቸው ግንባር ቀደም ለሆኑ ባለሙያዎችና ሞዴል አርሶ አደሮች እውቅና ተሰጥቷል። በምክክር ፎረሙ የወረዳው የመንግስት ዋና ተጠሪና የብልጽግና ፓርቲ ጽህፈት ቤት ኃላፊው አቶ ግርማ ሽፈራውን ጨምሮ ሌሎች የመንግስት የስራ ኃላፊዎችና የሚመለከታቸው ባለድርሻ አካላት ተሳትፈዋል። የልማት ስራዎችን በተቀመጠላቸው ጊዜ ለማከናወን የህብረተሰቡ ድጋፍ እንደሚያስፈልግ የዴቻ ወረዳ አስተዳደር ገለጸ። በወረዳው ከአውራዳ ከተማ እስከ ሙቲ ሽትዮ ቀበሌ በሚወስደው መንገድ ላይ በናዳ ተቋርጦ የነበረውን የማንማጭ ድልድይ ግንባታ የደረሰበትን ሁኔታ በወረዳው ዋና አስተዳዳሪ አቶ ወንዱ አንደመና በሌሎች ባለድርሻ አካላት ተጎብኝቷል። እየተሰራ ያለው ድልድይ እስኪጠናቀቅ የጀመሩትን ድጋፍ አጠናክረው እንደሚቀጥሉም ሙቲና በአካባቢ የሚኖሩ አስተያየት ሰጪዎች ተናግረዋል። በላቸው በላይ ተጨማሪ አለው።
ወረዳውን ከገጠር ቀበሌዎች ከሚያገናኙ መንገዶች ውስጥ የአውራዳ ሙቲ ሽቲዮ መንገድ አንዱ ነው። መንገዱ ታዲያ አምና በጣለው ከባድ ዝናብ ምክንያት በማነማጭ የተገነባው የቱቦ ድልድይ ሙሉ በሙሉ በናዳ መነሳቱን የገለጹት የዴቻ ወረዳ ዋና አስተዳዳሪ አቶ ወንዱ አደመ አሁን የተሰራ ያለውን ድልድይ ስራ በጎበኙበት ወቅት ተከታዩን ብለዋል። መንገድ በቀደም ሲል በቦንጋ ዲስትሪክት በገጠር መንገድ የተሰራ ነው። ከአውራዳ ሽቲዮ ዳጋ ዘላቂ መንገድ ነበር የተሰራው። ከተሰራ በኋላ አልዘለቀም መንገዱ። በእርግጥ እስከ ሙቲ ድረስ ተሰርቶ አገልግሎት መስጠት ላይ ያለ ያው ባለፈው ከፍተኛ በዝናብ ምክንያት ነው። ይሄኛው በናዳ ነው ድልድዩ በአንድ ሌሊት የጠፋው። ከዚህም የተነሳ ነው። ይሄ መሰረታዊ ናዳ አይደለም። እዚህ ከሚታየው አሁን ናዳ ሳይሆን ከቱቦ አቅም በላይ የሆኑ ውሃዎች ወደ ጎን እየሄዱ ነው ይሄ ናዳ እንዲፈጠር ያደርጉትና እዚህ ቦታ ላይ መልሰን ድልድይ መስራት እንችላለን የሚል በባለሙያ የተደገፈ አስተያየት ሰጥቶ ማህበረሰቡን አወያይተን ማህበረሰቡም ሙሉ ፍላጎት ስላለው በዚህ መነሻው ፍላጎት ገንዘብ ከራሱ እስከ 4 ሚሊዮን ብር ከማህበረሰቡ ወደ 4 ሚሊዮን የሚጠጋ ማቴሪያል ከቦንጋ ዲስትሪክት ሌላም የወረዳ ድጋፍ ተደርጎበት ነው ይሄ መንገድ እየተሰራ ያለውና አገልግሎት ሰጥ ነበረ። አገልግሎቱ ተቋርጧል። ይሄ አገልግሎት እንዲቀጥል አሁን ማህበረሰቡን በማስተባበር እየሰራን ነው ያለነውና በሙቲና አካባቢው የሚገኙ ነዋሪዎች በሰጡት አስተያየት የድልድዩ ስራ እስኪጠናቀቅ ድጋፋቸውን አጠናክረው እንደሚቀጥሉ ተናግሯል። የልማት ስራዎችን በጊዜ ለማከናወን የህብረተሰብ ድጋፍ ትልቅ ሚና እንዳለው የገለጹት የዴቻ ወረዳ ዋና አስተዳዳሪ አቶ ወንዱ አደመ ድልድዩን በጊዜ ለማጠናቀቅ ወረዳው አስፈላጊውን ድጋፍ ሁሉ እንደሚያደርግ ተናግሯል። ይሄኛው መንገድ ሂዶ ደቂያ ሂዶ ወሺ ላይ እንዲወጣ የማድረጉ ጉዳይ ተቀዷል። መንገዱ ኦሬዲ ይሄኛው ተቀዶ ኮረት ዳምፕ ተደርጓል። ይሄን ኮረት መልሶ የመበተንና አንዳንድ ቦዲዎችን የማስተካከል አገልግሎት እንዲሰጥ የማድረጉን ስራ የሚመለከተው ክፍል ያው የክልሉ ገጠር መንገድ ትኩረት እንዲያደርግ ጥሬን አስተላልፋለሁ። አጠቃላይ ይሄ የድልድይ ስራውን ስናይ ባለን እስከ ሰኔ 30 ድረስ አጠናቀን ለአገልግሎት ክፍት ለማድረግ ከሚመለከተው አካልም ጋር እየተነጋገርን ማሽነሪዎችም ለመምጣት አንዳንድ ነገሮችን እያመቻቸን ስለሆነ ግንባታው ተጠናቆ ለአገልግሎት ክፍት ይሆናል የሚል ነገር ነው። እንደኛም እንደ ዲስትሪክት ጽህፈት ቤቱም ያለው አቋም ይሄ ስለሆነ ማህበረሰባችን አሁን የነቃ ተሳትፎ እያደረገ ነው። ባደረገው ልክ እስከ መጨረሻው ድረስ አገልግሎቱን እስካገኝ ድረስ ያልተቆራረጠ ድጋፍ አድርጎ ይህን ድልድይ እንዲያጠናቅቅ ያው ጥሬን እያስተላለፍኩኝ በወረዳም ሆነ በክልል ደረጃ ያሉ ከፍተኛ የመንግስት ባለስልጣኖች ይሄን መጥተው አይተዋል። የመንገዱን ሁኔታ የገጠር መንገድ ባለስልጣን መጥተው አይተዋል። ጥሩ ነው። ቀጣይነት ባለው ሁኔታ ይሄኛው ቢያንስ ከ30 አመት በላይ ያገለግላል ተብሎ ነው ይሄኛው ድልድዩ እየተሰራ ያለውና ይሄኛው እንዲጠናቀቅ በእኛ በኩል ያለውን ዝግጅት ጨርሰናል። በዚህ እስከ ሰኔ 30 ድረስ አልቆ ይመረቃል የሚል ነገር ነው አለንና ለዚህም በየደረጃው ያለው አካል ትብብሩን እንዲያደርግ ጥሬን አስተላልፋለሁ። የመሬት ማገገምን በረሃማነትና ድርቅን መቋቋም በሚል መሪ ቃል የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ደን አካባቢ ጥበቃና የአየር ንብረት ለውጥ ቢሮ የዓለም አካባቢ ቀንን በፓናል ውይይት አክብሯል። ዘገባው የካፋ ዞን መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ነው። ቤተልሔም መምሩ ቀኑ በዓለም ለ51ኛ ጊዜ በኢትዮጵያ ለ31ኛ ጊዜ እንዲሁም በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ለ3ኛ ጊዜ በኮንታ ዞን አመያ ከተማ በተለያዩ ዝግጅቶች ተከብሯል። በመድረኩ የመክፈቻ ንግግር ያደረጉት የክልሉ ደን አካባቢ ጥበቃና የአየር ንብረት ለውጥ ቁጥጥር ቢሮ ምክትል ኃላፊና የአካባቢ ጥበቃና አየር ንብረት ለውጥ ዘርፍ ኃላፊ አቶ ደምሴ ደንቦ የዓለም አካባቢ ቀን ማክበር ዓላማው የህብረተሰብን የአካባቢ ጥበቃ ግንዛቤ ለማሳደግና ዘርፉን በበለጠ ለማጠናከር ነው ብለዋል። በዚህም ኢትዮጵያ ያላትን የተፈጥሮ ሀብት በመጠበቅ በዓለም ተምሳሌት የሆኑ ተግባራትን ለማስቀጠል በየደረጃው የሚገኙ አካላት ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። መሬትን መልሶ ለማገገም በረሃማነትና ድርቅን ለመቋቋም እንዲሁም የአካባቢ ሀብቶች የሆኑትን ውሃ፣ አየር፣ ደን፣ የዱርና የቤት እንስሳትን እንዲሁም ማዕድንና ኤነርጂን በተገቢው ለመጠቀም የአካባቢ ቀን በዓለም በየዓመቱ ግንቦት 28 እንደሚከበር አቶ ደምሴ አክለዋል። በመርሃ ግብሩ ላይ የተገኙት የኮንታ ዞን ዋና አስተዳዳሪና ልዩ አማካሪ አቶ ብርሃኑ ተፈሪ በየዓመቱ ግንቦት 28 የሚከበረው የዓለም አካባቢ ቀን
በክልሉ ደን አካባቢ አየር ንብረት ለውጥ ቢሮ በኮንታ ዞን ማክበሩ ህብረተሰቡ ለተፈጥሮ ሀብት ጥበቃ የበለጠ ትኩረት እንዲሰጥ የሚያግዝ ነው ብለዋል። አካባቢና የአካባቢ ስነ ምህዳር በተገቢው ባለመጠበቁ በአየር ንብረት ለውጥ ላይ ችግሮችን እያስከተለ ይገኛል ያሉት አቶ ብርሃኑ ይህንን ለመቅረፍ ዓለም ብሎም ኢትዮጵያ በየዓመቱ በሚሊዮኖች የሚቆጠሩ ችግኞችን የመትከልና የመንከባከብ ስራዎች እየተሰሩ ነው ብለዋል። የዘንድሮ አካባቢ ቀንም በሀገራችን ብክለት ይብቃ ውበት ይንቃ በሚል መሪ ቃል ከሚከበረው ጽዱ ኢትዮጵያ መርሃ ግብር ጋር በመተሳሰሩ ልዩ ያደርገዋል ብለዋል። በዕለቱ በጨበራ ዚዮን ዳና ሎጅ ፕሮጀክት ግንባታ አካባቢ የችግኝ ተከላ የተደረገ ሲሆን የአመያ ከተማን የማጽዳት ዘመቻና የፓናል ውይይት መርሃ ግብሮች ተከናውነዋል። በቀረበው የግንዛቤ ማስጨበጫ ሰነድ ላይ አስተያየታቸውን የሰጡ ተሳታፊዎች የዘርፉ ችግር በሰው ልጅና በተፈጥሮ ላይ ከፍተኛ ችግር እያስከተለ እንደሚገኝ ጠቁመው የግንዛቤ ማስጨበጫ ስራዎች ተጠናክረው ሊቀጥሉ ይገባልም ብለዋል። በመርሃ ግብሩ የክልሉ ደን አካባቢ ጥበቃና አየር ንብረት ለውጥ ቢሮ አመራሮች፣ የዘርፉ ባለሙያዎች፣ የሁሉም ዞኖች የዘርፉ ኃላፊዎችና ባለሙያዎች፣ የኮንታ ዞን አመራር አካላት፣ የዘርፉ ባለሙያዎችና ሌሎች ተሳታፊዎች ተገኝተዋል። በባለሙያዎች ምክር በመታገዝና በራስ ጥረት በተሰማሩበት ንብ ማነብ ስራ የማር ምርታቸው እየጨመረ መምጣቱን በካፋ ዞን ጊምቦ ወረዳ የጡላ ቀበሌ ሞዴል አርሶ አደሮች ተናገሩ። ዘገባው የክልሉ መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ነው። ቤተልሔም መምሩ በባለሙያዎች ምክረ ሀሳብና በራስ ጥረት በመታገዝ የማር ምርታማነታቸው እየጨመረ መምጣቱን በካፋ ዞን ጊምቦ ወረዳ ጡላ ቀበሌ ሞዴል ንብ አንቢ አርሶ አደሮች ተናገሩ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ደን አካባቢ ጥበቃና የአየር ንብረት ለውጥ ቢሮ ከሬድ ፕላስ ኢትዮጵያ ጋር በመተባበር ለፕሮግራም አስተባባሪዎችና ንብ እርባታ ባለሙያዎች ሲሰጥ የነበረው የአቅም ግንባታ ስልጠና የሞዴል ንብ አንቢ አርሶ አደሮችን ማሳ ለተሳታፊዎች በማስጎብኘት ተጠናቋል። በቦንጋ ከተማ ለሁለት ቀናት ሲካሄድ በቆየው የደን ተኮር ኑሮ ማሻሻል የግንዛቤ ማስጨበጫና የልምድ ልውውጥ መድረክ የስልጠናው ተሳታፊዎች በካፋ ዞን ጊምቦ ወረዳ ጡላ ቀበሌ ሞዴል የንብ አንቢ የአቶ አብዱ አደምና የወጣት ብርሃኑ ቆጭቶ ማሳን ጎብኝተዋል። ሞዴል አርሶ አደሮቹ በባህላዊና ዘመናዊ ቀፎዎቻቸው የማር የጣዝማና የትንኝ ንቦችን እንደሚያነቡ በጉብኝቱ ለማየት የተቻለ ሲሆን ከጨፈቃ በቀፎ እስከ 65 ኪሎ ግራም እንዲሁም ከዘመናዊ ወደ 46 ኪሎ ግራም ምርት እንደሚያገኙ ተናግረዋል። በአንድ የማር ወቅት በትንሹ እስከ 8 በርሜል ማር እንደሚያገኙ ገልጸው የገበያ ትስስር ቢፈጠር ደግሞ የተሻለ ውጤታማ መሆን እንችላለን ብለዋል። የጉብኝቱ ተሳታፊዎች በበኩላቸው ከሞዴል አርሶ አደሮች የስራ ትጋትና ውጤታማነት መመልከታቸውን ጠቅሰው ይህንን ልምድ ወደ የአካባቢያቸው በመውሰድ ተግባራዊ እንደሚያደርጉም ተናግረዋል። የሬድ ፕላስ ኢንቨስትመንት ፕሮግራም አስተባባሪ ዶክተር የሪቾ ብርሃኑ ሬድ ፕላስ ኢትዮጵያ የንብ እርባታ ስራን የሚያግዝና የሚደግፍ እንደመሆኑ መጠን የንብ ማነብ ስራ የአየር ንብረትን ለመጠበቅ የሚያግዝ ስራ በመሆኑ የድጋፍና ክትትል ስራችንን አጠናክረን እንቀጥላለን ብለዋል። የአመለካከትና የተግባር ውስንነቶች እንዲቀረፉ ለአርሶ አደሮች ስልጠና ከመስጠት ባሻገር በድርጅቱ የቁሳቁስ አቅርቦት ለአርሶ አደሮች ይቀርባልን ብለዋል። ዶክተር የሪቾ የልምድ ልውውጡ በግንዛቤ ማስጨበጫ መድረክ በተሳታፊዎች ሲነሱ ለነበሩ ጥያቄዎች በተግባር መልስ የተገኘበት ነው ብለዋል። የ2017 በጀት 1 ትሪሊዮን ብር ገደማ እንዲሆን ተወሰነ። የሚኒስትሮች ምክር ቤት በመደበኛ ስብሰባ የ2017 ረቂቅ በጀትን አጽድቋል። ከፋና ብሮድካስቲንግ ኮርፖሬት ለተገኘ ዘገባ ማርሼ ሴፉ ከ2016 በጀት ጋር ሲነጻጸር 200 ቢሊዮን ብር ገደማ የሚበልጠው ረቂቅ በጀቱ ለሕዝብ ተወካዮች ምክር ቤት ተልኳል። የሚኒስቴሮች ምክር ቤት በ34ኛ መደበኛ ስብሰባው የ2017 በጀት ዓመት የፌዴራል መንግስት ረቂቅ በጀትን አዋጅ አጽድቋል። የ2017 የፌዴራል መንግስት በጀት የ10 ዓመቱ መሪ የልማት እቅድ አካል የሆነውን የ2016 እስከ 2018 የልማትና ኢንቨስትመንት እቅድ ላይ የተቀመጡ ግቦችንና የ2017 እስከ 2021 የመካከለኛ ዘመን የማክሮ ኢኮኖሚና የፊስካል ማዕቀፍን ማስፈጸም እንዲቻል በሚያደርግ መልኩ መዘጋጀቱን አስታውቋል። እንዲሁም የ2016 የፌዴራል መንግስትን የፕሮግራም በጀት አፈጻጸም መነሻ በማድረግ የመንግስት ፋይናንስ አቅምና ተጠባቂ ገቢዎችን ታሳቢ በማድረግ እንዲሁም አስፈጻሚ መስሪያ ቤቶች የተሰጣቸውን ተልዕኮና ኃላፊነት ለመወጣት የሚያስፈልጋቸውን ወጪ በመገምገም እንዲዘጋጅ መደረጉንም ከጠቅላይ ሚኒስቴር ጽህፈት ቤት ያገኘነው መረጃ ያመለክታል። በዚሁ መሰረት ለፌዴራል መንግስት መደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልሎች የሚሰጥ ድጋፍ፣ ለዘላቂ የልማት ግቦች ማስፈጸሚያ ድጋፍና ተጠባቂ ወጪን ጨምሮ ወደ 1 ትሪሊዮን የሚጠጋ በጀት ለምክር ቤቱ ቀርቧል። ምክር ቤቱ በቀረበው በጀት ላይ ተወያይቶ ግብዓቶችን በማከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። ሰኔ 30 የሚጠናቀቀው የ2016 ዓመት በጀት 801.65 ቢሊዮን ብር ነው። በሌላ ዜና የሚኒስቴሮች ምክር ቤት በዛሬው መደበኛ ስብሰባው የአረንጓዴ አሻራና የተጎሳቆለ መሬት ማገገሚያ ልዩ ፈንድን ማቋቋሚያና አስተዳደሩን ለመወሰን ረቂቅ አዋጅ ላይ ከተወያየ በኋላ ምክር ቤቱ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ ውሳኔ አስተላልፏል። የሚኒስቴሮች ምክር ቤት የነዳጅና ኤነርጂ ባለስልጣንና የኢትዮጵያ ቡናና ሻይ ባለስልጣን
ተቋማት ለሚሰጣቸው ልዩ ልዩ አገልግሎቶች የሚከፈሉ የአገልግሎት ክፍያዎችን ለመወሰን በቀረቡ ረቂቅ ደንቦች ላይ ተወያይቷል። ምክር ቤቱም በረቂቅ ደንቦች ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ በስራ ላይ እንዲውል ወስኗል። ከስፖርት ወዳገኘናቸው ዘገባዎች ተሻገርን። የፍልስጤም እግር ኳስ ብሔራዊ ቡድን ለ2026 የዓለም ዋንጫ የመጨረሻ ዙር ማጣሪያ አለፈ። በጋዛ ባለው የጸጥታ ሁኔታ ምክንያት በዶሃ ጨዋታዎችን የሚያደርገው የፍልስጤም ብሔራዊ ቡድን ከሊባኖስ ብሔራዊ ቡድን ጋር ነጥብ ተጋርቷል። በታሪኳ በዓለም ዋንጫ አንድ ጊዜ ብቻ የተሳተፈችው ቻይና ከታይላንድ ጋር አቻ መለያየቷ ወደ ቀጣዩ ዙር የማለፍ እድሏን አጣብቂኝ ውስጥ ከቶታል። በዚህ ጉዳይ ላይ ተጨማሪ አለ። የፍልስጤም እግር ኳስ ቡድን ለዓለም ዋንጫ የመጨረሻ ዙር ማጣሪያ በማለፍ ታሪካዊ ውጤት አስመዝግቧል። በጋዛ ባለው የጸጥታ ሁኔታ ምክንያት በዶሃ ጨዋታዎችን የሚያደርገው የፍልስጤም ብሔራዊ ቡድን ከሊባኖስ ብሔራዊ ቡድን ጋር ነጥብ ተጋርተዋል። በምድብ 9 ከአውስትራሊያ፣ ሊባኖስና ባንግላዴሽ ጋር የተደለደለው የፍልስጤም ብሔራዊ ቡድን ከሊባኖስ ጋር በዶሃ ጃስሚን ቢን ሐማድ ስታዲየም ያደረገው ጨዋታ ያለ ግብ ተጠናቋል። ውጤቱን ተከትሎም አውስትራሊያ በ15 ነጥብ፣ ፍልስጤም ደግሞ በ8 ነጥብ ወደ መጨረሻ ዙር ማለፋቸውን አረጋግጠዋል። ከፍልስጤም በ5 ነጥብ ዝቅ ብላ ሶስተኛ ደረጃ ላይ ያለችው ሊባኖስ የመጨረሻ ጨዋታውን ብታሸንፍም ልዩነቱን ወደ 2 ዝቅ ከማድረግ ውጭ ትርጉም አይኖረውም። በምድብ 3 ከደቡብ ኮሪያ፣ ታይላንድና ሲንጋፖር ጋር የተደለደለችው ቻይና በበኩሏ የ2026 የዓለም ዋንጫ የመጨረሻ ዙር ማጣሪያን የመቀላቀል ተስፋው አጣብቂኝ ውስጥ ወድቋል። ከታይላንድ ጋር 1-1 መለያየቷን ተከትሎ በ8 ነጥብ ሁለተኛ ደረጃ ላይ የተቀመጠችው ቻይና የፊታችን ማክሰኞ በ13 ነጥብ ምድቡን ከምትመራው ደቡብ ኮሪያ ጋር የምትጫወት ይሆናል። በሲኦል በሚደረገው ፍልሚያ ማሸነፍ ወይም ነጥብ መጋራት ቻይናን ለሶስተኛ ዙር ማጣሪያ እንድትደርስ ያደርጋታል። ቻይና፣ ደቡብ ኮሪያና ጃፓን በ2002 በጋራ ባዘጋጁት የዓለም ዋንጫ ለመጀመሪያ ጊዜ ተሳትፋ ከምድቧ ምንም ጎል ሳታስቆጥርና ሁሉንም ጨዋታዎች ተሸንፋ መሰናበቷ ይታወሳል። ጎረቤቷ ደቡብ ኮሪያ በበኩሏ ለ11ኛ ተከታታይ ጊዜ በዓለም ዋንጫ ለመሳተፍ ተቃርባለች። አረብ ኤምሬትስ፣ አውስትራሊያ፣ ኢራቅና ጃፓን በ15 ነጥብ አስቀድመው ወደ መጨረሻ ዙር ማለፋቸውን ያረጋገጡ ሲሆን ሳውዲ አረቢያ ፓኪስታንን 3-0 በማሸነፍ ምድቧን በ13 ነጥብ አልፋለች። ኳታር በ13 ነጥብ ከምትመራበት ምድብ 1 ህንድና አፍጋኒስታን ሁለተኛ ደረጃን ይዘው ወደ መጨረሻ ዙር ማጣሪያ ለማለፍ ተፋጠዋል። አሜሪካ፣ ካናዳና ሜክሲኮ በጋራ በሚያዘጋጁት የ2026 የዓለም ዋንጫ የማጣሪያ ጨዋታዎች እየተካሄዱ ይገኛል። ክቡራን ተመልካቾቻችን ከካፋ ቴሌቪዥን ለዛቱ ያዘጋጀናችሁ ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት እኔ ብሩክታይት ብርሃኑ አብሬያችሁ ቆይታ አደረግኩ። ከቀሪ የካፋ ቴሌቪዥን መሰናዶች ጋር መልካም ጊዜ